እና አቡነ ሽኖዳ 6ኛው ነጥብ ስለኔ የሚያወሩ የመሰለኝ በእውነቱ ከሆነ ሰዎች እግዚአብሔርን የመምሰል ልምምድ ትተው ሃይማኖታዊ ክርክርና ሃይማኖታዊ ግጭቶች ሲገቡ ጽድቅ እንደሌላቸው ነው የሚያመለክተው ማለታቸው ትክክል ነው። ምክንያቱም እኔ ተማሪ ሆኜ ከኃጢአት ስፍራ ከዝሙት ስፍራ ሄጄ ከሙስሊም ወንድሞቼ ጋር ኢየሱስ ጌታ ነው፣ ኢየሱስ አምላካችን ነው እያልኩ የተከራከርኩበት ጊዜ ያሳፍረኛል። ምክንያቱም መቅደም የነበረበት ኢየሱስን መምሰል እና ከኃጢአት መራቅ ነበር። ከክርክሩ በላይ በእግዚአብሔር ዘንድ ዋጋ የሚያሰጠው ከኃጢአት መራቄ ነበር። ነገር ግን እኔ በድፍረት በልህ እንዴት ኢየሱስ ነብይ እንዴት ትላለህ? ከሙስሊም ጓደኞቼ ጋር እከራከር ነበር። እነሱ ኢየሱስ ነብይ ነው ይላሉ፣ እኔ ደግሞ ኢየሱስ እግዚአብሔር ነው፣ ኢየሱስ ጌታ ነው እያልኩ እከራከር ነበር። የሚያሳፍረው ነገር ሴት አቅፌ በዋልኩበት እጄ መጽሐፍ ቅዱስ እየገለጥኩ ማስረዳቴ ነው በጣም አሳፋሪ ነገር። ከፕሮቴስታንት እህት ወንድሞቼ ጋር ደግሞ ዝሙት ስናገር በዋልኩበት በቀልዱም በምሩም ስለ ዝሙት ሳወራ በዋልኩበት አንደበቴ ሄጄ ማርያም አማላጅ ናት፣ ማርያም የጌታ እናት ናት፣ አማላጅ ናት፣ አስታራቂ ናት እያልኩ የተከራከርኩበት ጊዜ ነው የሚያሳፍረኝ። ምክንያቱም የማርያም ስም በእኔ አንደበት ለዛውም በኃጢአት ብጫት በተጨማለቀ አንደበት መጠራት አልነበረበትም፣ ማፈር ነበረብኝ። በንጹህ አንደበት መጠራት የሚገባት በጻድቃን አንደበት መጠራት የሚገባት የጌታዬ እናት ዝሙት ሲያወራ በኋላ አንደበት ሰው አፍ መጠራት አልነበረባት እና ከፕሮቴስታንት ወንድሞቼ ጋር የተከራከርኩበት ጊዜ ነው ያስታወሰኝ። አሁን ይሄ ነጥብ ከሙስሊም ወንድሞቼ ጋር የተከራከርኩበት ዘመን ያስታወሰኝ እና ሁላችንም ምስሊም ነው ከኃጢአት አልራቅንም፣ ግን በስነ መለኮት ዲስኩር ላይ ስንጨቃጨቅ ለዛው እውቀቱ ሳይኖረን ግንዛቤው ሳይኖረን ኖሮም ቢሆን ጥሩ ምንም እውቀቱ ሳይኖረን ዘለቅ ያለ እውቀቱ ሳይኖረን ስንከራከር እንውላለን። ከክርክር በኋላ ግን ያለነው ኃጢአት ስፍራ ነው እና አቡነ ሽኖዳ በ6ኛው ነጥባቸው ላይ የሚቀድመው እግዚአብሔርን የመምሰል ልምምድ፣ እግዚአብሔርን የመራብ ልምምድ፣ ጽድቅን የመራብ ልምምድ ነው የሚቀድመው ከክርክሩ ከንትርኩ ከግጭቱ በላይ። ስለ ሃይማኖት ከመጋጨት በፊት ሃይማኖቱን መስለናል ወይ? ስለ ሃይማኖት ከመከራከራችን በፊት ሃይማኖቱ የሚጠይቀውን ተግባር ፈጽመናል ወይ የሚለው መቅደም እንዳለበት አንክሮ ሰጥተው ነው የተናገሩት ያብራሩት እና ዳይሬክትሊ ስለኔ የሚያወሩ ነው የመሰለኝ። ምክንያቱም በዛት ጊዜ በስራም አጋጣሚ ካገኟቸው እኔ በነገራችን ላይ ከብዙ ወዳጅ አለ በሄድኩበት ወዳጅ ማፈራ ሰው ነኝ ከሙስሊምም ከፕሮቴስታንትም ከክርስቲያንም እና በሄድኩበት ደግሞ ፖዚቲቭሊ ደስ ብሏቸው ሰዎችም ከኔ ጋር አርጊመንት ይፈጥራሉ። ትንሽ ቁንጽል የመጽሐፍ ቅዱስ እውቀት አለችኝ እሷ ነች። ነገር ግን ከክርክር በኋላ ብሄደው ያው ከላይ እንደጠቀስኩት አይነት ስፍራ ነው እና በጣም ነው የሚያሳፍረው። አሁን ሳስበው እንደው እግዚአብሔር በጣም ደግ ሆኖ ነው እንጂ ቅስፍ ቢያደርግ ለምሳሌ ኃጢአት በሰራንበት አንደበታችን ኃጢአት በሰራንበት በተናገርንበት ስለ ኃጢአት በተናገርንበት አንደበታችን የእግዚአብሔርን ስም ስንጠራ ዝግት ዲዳ ቢያደርገን እግዚአብሔር አስባችሁታል? ኃጢአት ስፍራ በረገጠበት አካላችን ወደ ቤተክርስቲያን ወደ ቤተ መቅደስ ዘው ስንል ሽባ ቢያደርገን አስባችሁታል? እግዚአብሔር እንደው እግዚአብሔር ቸርነቱ ስንት ጉድ ባጨማለቅንበት እጃችን መጽሐፍ ቅዱስ ስንይዝ እንዱ ድርቅ አለማድረጉ እንደው ታጋሽነቱ በጣም የሚገርም በእውነት እና